ስሜ መምህር መስፍን ሊበን ነው የምባለው። የፖለቲካ ፓርቲዎችን ባለድርሻ አካል ወክዬ ነው እዚህ የተገኘሁት። እኛ እንግዲህ ከትናንት ጀምሮ ሰፊ ውይይት እያደረግን ነው። እንደ ፖለቲካ ፓርቲዎች ሀገራችን ኢትዮጵያ የገባችበት መከራ ይታወቃል። እነዚህ ደግሞ መነሻቸው ምንድነው የሚል ነው መሰረታዊ ነጥብ አድርገን እየተወያየን ያለ ነው። በዋናነት የህገ መንግስት ጉዳዮች እነዚህን በሰፊው እየተወያየንባቸው ነው። አጀንዳም ላይ ልየታ ላይ እንዲገቡ ለምክክር ኮሚሽኑ እንዲቀርቡ ካደረግናቸው አንዱ ነጥብ እሱ ነው። ምክንያቱም በህገ መንግስቱ ውስጥ የሚፈቱ ይኖራሉ ብለን የምንገምታቸው በርካታ ነገሮች ስላሉ ነው። ከዛ ባለፈ በሁለተኛ ደረጃነት በብዛት ሁላችንም የፖለቲካ ፓርቲዎች የተስማማንበት በሀገራችን ኢትዮጵያ የሐሰት ትርክት እነዚህ ነገሮች እያግባቡን አይደለም። ምክንያቱም ትናንትና በተፈጠሩ ነገሮች ዛሬ ላይ ለቁርሾ ሆነው የመጡ ነገሮች አሉ ብለን ስለምናምን እነዛ ነገሮች በመንግስትም በኩል በፖለቲካ ፓርቲዎችም በኩል ሊነሱ የማይገባቸው ናቸው። እንደ ማህበረሰብ ሊያግባቡን ሳይሆን እያጋጩን ስለሆነ እነዛ ነገሮች መታረም አለባቸው። ሌላው የዲሞክራሲ ስርዓት ግንባታው በራሱ እንዲሁም ደግሞ የሀብት ክፍፍል የወሰንና የማንነት ጉዳዮች እንደሚታወቀው በተለያዩ የአማራ ክልል አካባቢዎች ላይ ጦርነት እየተካሄደ ይገኛል። መነሻዎቹ ምንድናቸው? እነዚህ የወሰንና ማንነት በተለይ ራያ፣ ወልቃይት፣ ጠገዴ የሚባሉት አካባቢዎች የትናንት ማንነታቸው ቦታ ስላለ እነዛ ነገሮች መታረም መቻል አለባቸው። ታሪኩ ገብረስላሴ ይባላለሁ። ኢዜማን ነው ወክዬ የተገኘሁት። እንግዲህ እንደ ሀገር የኢዜማ ሀገራዊ ፓርቲ ነው። የሀገሪቱን ህልውናና የህዝቦቿን ሰላም፣ ደህንነት ቅድሚያ የሚሰጥ ፓርቲ ነው። በዚህ ረገድ ከህገ መንግስቱ ጀምሮ የተለያዩ ትርክቶችና ትርጓሜዎች ለልዩነት በር የከፈቱ በመሆናቸው እነዚህ መሰረታዊ ችግሮች መታየት አለባቸው። የትርክትና የታሪክ ሌሎች ከዛ ተያይዘው የመጡት የወሰን የማንነት ጉዳዮች በሙሉ አሁን ላንልባቸው የሰላም እጦት አድርሰውናል ብለን እናምናለን። ሌሎች የራሳችን ኋላ ቀርነት የኢኮኖሚና የድህነት ችግሮች እንዳሉ ሆነው እነዚህ ዋናዎቹ ከህገ መንግስቱ ጋር የተያያዙ የትርክትና የታሪክ ጉዳዮች የፌዴራል አወቃቀሩ እና ስርዓቱ ያለበት ሁኔታ ለልዩነት በር የከፈተ መሆኑ አሁን ላይ የምናያቸውን የህዝቦች መለያየት፣ መቆራቆስና ግጭት አስከትሏል። እሽካለ አንተነህ እባላለሁ። የአገው ምሁራን ማህበር ላይ ነው የመጣሁት። የአገው ምሁራን ማህበር ፕሬዝዳንት ነኝ። እንግዲህ በእኛ በነበርንበትና እኔም ከመጣሁበት ማህበረሰብ አንፃር ስናየው አንደኛ ህገ መንግስቱ መጀመሪያውም ደረጃ አንድነትን፣ ዳይቨርሲቲንና እኩልነትን ኢንተርቴን የማያደርግ መሆኑ ነው። የኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ሆነ ሳለ እንዲሁም ደግሞ የኢትዮጵያ አንድ ሀገር ሆኖ ሳለ ብሔር ብሔረሰቦች በሚል የሚያከፋፍል እንዲሁም ደግሞ አንድነትን የማያመጣ ወይም ደግሞ አንድነትን ብዝሃነትንና እኩልነትን ዲፋይንድ ያላደረገ ህገ መንግስት መሆኑን ተወያይተንበታል። ስለዚህ ብዙ ሁነን አንድ ነን፣ አንድ ሁነን ደግሞ ብዙ ነን። በዛም ደግሞ ሁሉም ብሔር ብሔረሰቦችና ሁሉም ቋንቋዎች፣ ሁሉም ሃይማኖቶች እኩል ናቸው የሚል ፕሪያምብል ላይ ዲፋይንድ ያላደረገና ይህም ደግሞ ሊስተካከል የሚገቡ ከሌሎች ከክልል ውጪ ያሉ ብሔር ብሔረሰቦች ጋራ ተነጋግረን መስተካከል ያለባቸው ጉዳይ ነው። ከህገ መንግስት አንፃር ተወያይተናል። ሌላው ደግሞ ህገ መንግስቱ ለማጆሪቲ ብሔሮች ብቻ ጥቅም የሚሰጥና የማይኖሪቲ ፕሮቴክሽን የማይሰጥ መሆኑን ተወያይተንበታል። እዚህ ጋር እንግዲህ በአብዛኛው ክልል የተቋቋመላቸው ብሔሮች ብቻ የሚወስኑትና ሌሎቹ ደግሞ በሀገራቸው ጉዳይ ላይ የማይሳተፉበት ወይም ኮንሲደር የማይደረጉበት ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ለማይኖሪቲ ፕሮቴክት ማድረግ የሚችል ወይም የማይኖሪቲውን ተሳትፎን ኢንከሬጅ የሚያደርግ ህገ መንግስት ሆኖ ሊወጣ ይገባል የሚል ተወያይተናል። ከህገ መንግስት አንፃር ሌላው ህገ መንግስት ውስጥ ተካተው ግን በይስሙላ የማይተገበሩ ጉዳዮች አሉ የሚለውን ደግሞ አይተናል። አንደኛ አሁን ቅድም ካነሳሁት ፓራላሊ ራስን በራስ የማስተዳደር የሚል ህገ መንግስት ጋር ተካቶ ግን በግልጽ ደግሞ ራስን በራስ የማስተዳደር ተግባራዊነት ይቀራል። ሌሎች ደግሞ ሁሉም ቋንቋዎች፣ ባህሎች እና ህዝቦች እኩል ናቸው ሲል ሁሉም ባህሎች እኩል ኢንከሬጅ ፕሮሞት የማይደረጉ ሁሉም ቋንቋዎችን በተመሳሳይ የማያድጉበት ህገ መንግስት ላይ የተቀመጡ ተግባራዊ አይደሉም። ሌላው ደግሞ መሬት የህዝብና የመንግስት ነው ሆኖ ተብሎ ተዘርዝሮ እያለ የብሔሮች ሆኖ አንድ ብሔር ከሎት በክልሉ ሌሎችን የብሔር ላይ አካባቢ የሄዱትን ወይም ተንቀሳቅሶ የመስራትን መብትን የሚገድብ በመሆኑ እነዚህ ነገሮችን ሊስተካከሉ ይገባል የሚል ነው። ሌላው ደግሞ ካልቸራል ወይም ምንድነው ይሄ ከታሪክ አንፃር የታሪክ አረዳድ ችግር አለብን። ከዚህ ጋር ተያይዞ የሚነሱ ችግሮች አሉ። አንደኛው
የኢትዮጵያ ከ100 ዓመት ወደዚህ የተሰራች አድርጎ የመሳል አንዳንዱ ደግሞ በተወሰነ በዚህ በህዋት ያድግ ጊዜ የተሰራ አድርጎ መመልከት አንዳንዱ ደግሞ ከዛ በፊት የነበረው ችግር ነው ብሎ የመመልከትና አጠቃላይ ታሪክ አረዳድ ችግር መኖሩንና ከዚህም ጋራ በተለይም ደግሞ ስፔሻሊ በእኛ በነበረው ዲስከሽን ላይ የሰለሞናዊ ትርክት ለስራ ፕሮሞት የማያደርግ የባህላትን የሚያበዛ አንዱን ማህበረሰብ ከሌላ ማህበረሰብ ጋራ ከፍና ዝቅ የሚያደርግ ትርክት ያለበት እንደ ፍትሐ ነገስቱን ጠቅሰን እነዚህ ጉዳዮችን የሀገራችንን ከሌሎች ዓለም የደረሰበትን ደረጃ እንድንደርስ የስራ ባህልን የሚያዳብር የእኩልነትን ፕሮሞት የሚያደርግ አንዱን ነጋሽ ሌላውን ደግሞ ተገዢ አንዱን ገዢ አድርጎ የሚመለከት መሆን የለበትም የሚለውን ከዛ ውጭ ደግሞ በአዲስ አበባ ጉዳይ ላይም እንደዚሁም ደግሞ የአዲስ አበባ ጉዳይ እንደሌሎቹ ወጥ በሆነ መልኩ ህግ ሊበጅለት ይገባል የአንዱ ብሔር ሳይሆን የፌደራል መቀመጫ በመሆኑ በዛ ላይም ኮንሰርን ሊደረግ ይገባል የሚሉ ዝርዝር ጉዳዮች አሉ። ሌላው የስትራክቸራል ችግሮች አሉ፣ የመልካም አስተዳደር ችግሮች አሉ። ቤዚክሊ ደግሞ አሁን ደግሞ እየተፈጠረ ያለው የዚህ የጦርነት ጉዳዮቹ በምክክርና ጄኒውንሊ መንግስት ፈቃደኛ ሆኖ ነገሮችን በዲስከሽን ሊፈቱ ይገባል የሚል ኮንሰርን ነበረ። ከሙስና ጋር በተለይ ስትራክቸራል የሆነ የሙስና ስርዓት እየተፈጠረ ነው ያለው የሚል ጥያቄ ማንስተን ነበረ። ዶክተር ምስራቅ መኮንን እባላለሁ። የመጣሁት ከአዲስ አበባ ነው። የወከልኩት የተጽዕኖ ፈጣሪ ማህበረሰብ ነው። ለምሳሌ ህገ መንግስቱን በሚመለከት ተወያይተናል። በህገ መንግስቱ ውስጥ ማህበረሰብን የማይጠቅሙ ጉዳዮች እንዳሉ አይተናል። መሻሻል አለባቸው ያልናቸው ጉዳዮች አሉ። ህገ መንግስቱ ላይ ህዝቡ ሊሻሻሉ ይገባሉ የሚላቸውን ጉዳዮች በህዝብ ተሳትፎ ተመክሮባቸው እንዲሻሻሉ ሀሳብ አቅርበናል። በህገ መንግስቱ ውስጥ የትኞቹ አንቀጾች ሊሻሻሉ ሊታዩ እንደሚገባቸውም ተነጋግረናል። ለምሳሌ ማለት ነው በማንነት ጉዳዮች ላይ ተነጋግረናል። በወሰን ጉዳዮች ላይ ተነጋግረናል። በውጭም በውስጥም ያሉ ወሰኖች ሊከበሩ ሊስተካከሉ የሚገባቸውን ጉዳዮች ተመካክረናል። ስሜ ዳንኤል ብርሃኑ እባላለሁ። የመጣሁት ከዋግ ኽምራ ዞን ከማንነት ቦታ ከዛታ ወረዳ ነው የመጣሁት። እንደ አማራ ክልል ትልቆች ነገር መንግስት ጋር ማያግባቡን አገሪቱ ጋር ጠቅላላ አላግባባን ያሉ ጉዳዮች ቢኖሩ ቁጥር አንደኛ የሆነው የማንነትና የወሰን ጉዳዮች ናቸው። ይሄ ምክክር ኮሚሽን እንግዲህ ብዙ ነገሮችን ይፈታል ብለን ትልቅ ተስፋ አለን። እንደ ዋግ ኽምራ ዞን እንደ ዛታ ወረዳ ይሄ ህዝብ እየታሰረ እየተሰቃየ እየተሰደደ እየመገደል ላይ ነው ያለ ነው። ግጭቶች በየቦታው እየተነሱ ነው ያሉት። በዛ በትግራይ ድንበር ላይ ነው ያለ ነው። ያ ቦታ በ1984 ዓመተ ምህረት በፊት የነበረው ዋግ አውራጃ ኮረም ወረዳ ወሎ ክፍለ ሀገር ነበር የሚባለው። ስለዚህ በዚህ አካባቢ ግጭቶች የሚፈጠሩት ብዙ ጊዜ የድንበርና የማንነት የመላ አማራ ጠቅላላ ጥያቄ ነው። ይሄ ጥያቄ እነዚህ ማንነት ቦታዎች ከተመለሱና በዋናነት በቁጥር አንድ ወደ ጫካ ሊገቡ የቻሉት ወንድሞቻችን ግጭት ሊፈጠር የቻለው የማንነት ቦታዎችና የወሰን ጥያቄዎች ናቸው። ሌሎች እንደ አማራ ክልል አላግባባን ያሉት ጉዳዮች ምንድናቸው? አንደኛ የህገ መንግስቱ መሻሻል አለበት ነው። ሁለተኛው የባንዲራ መስተካከል አለበት ነው። ኮከቡ መሀል ላይ ያለው እንደ አማራ ክልል ጥያቄው ይሄ ነው። ስለዚህ እኔ ወክዬ የመጣሁት ማህበረሰብ ምንድነው? የንግድ ማህበረሰብ ላይ ነው። በወረዳ ወክዬ የመጣሁት ማለት ነው። አላግባባን ያሉት ግጭቶች እነዚህ ናቸው። በአብዛኛው ዋና ኮር የሚባሉት። እንግዳ ወርቅ ገብረስላሴ እባላለሁ። የደሴ ከተማ አስተዳደር አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት ነኝ። እንደ ሀገር አያግባቡንም ብለን ያነሳናቸው በርካታ አጀንዳዎች አሉ። የመጀመሪያው አንድ ሀገር፣ አንድ ባንዲራ፣ አንድ መዝሙር ቢሆን ሀገር በአንድ እግሯ ትቆማለች ብለን አንስተናል። ያላግባቡን የድንበር የወሰን ማንነት፣ በዘር መከፋፈል፣ አንዱ ብሔር ወደ ሌላው ብሔር ሄዶ እንደ ሀገሩ ቆጥሮ የመስራት አለመቻል፣ እኔ የበላይ ነኝ የማለት በሁሉም ዘንድ የሚታዩ በመሆናቸው እነዚህን የሚያስቀሩ ነገሮች እንዲፈጠሩ የመጀመሪያው አርገን ወስደናል። ሁለተኛው የህግ በላይነት ደግሞ በደንብ መረጋገጥ መቻል አለበት። በተለይ እናቶችን እህቶችን እንደ አንድ የጦር መሳሪያ እየተገለገለብን ያለው የግጭት ሂደት እጅግ ሊቆም ይገባል የሚለውን ነገር አንስተን ተነጋግረናል።
እንደ አካል ጉዳተኛም ደግሞ ያሉብንን ችግሮች በስፋት አንስተናቸዋል። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም። ሙሐመድ አንዋር ጁነይድ ከአማራ ክልል እስልምና ጉዳይ ምክር ቤት። ብዙ ነገሮች ተነስተዋል፣ ብዙ ነገሮችን አንስተናል። ነገር ግን መፍትሄዎችን የመፍትሄ አቅጣጫም ጭምር አስቀምጠናል። አንደኛው ራሳችንን እንደ ሃይማኖት ተቋማት ራሱ የሃይማኖት ተቋማትና የሃይማኖት ሰባኪዎችና አስተማሪዎች ራሱ የሚሰብኩት ነገር በድጋሚ መታየት እንዳለበት፣ ወደ ሰላም ሊያመጡ የሚችሉ ነገሮችን መርጠን ማስተማር እንዳለብን ጭምር እርስ በርስ የተነጋገርንበት አጋጣሚ ነው ያለው። ከዚህ በተጨማሪ መንግስትም ደግሞ ወደ ሰፊ ሆኖ ይቅር ባይ ሆኖ ለጥያቄዎቻችንና ህዝቡ ላነሳቸው ለጠቆማቸው የመፍትሄ አቅጣጫዎች ወደፊት ተፈጻሚነት አግኝተው ሀገራችን የሰላምን አየር የምትተነፍስበት እንድትመጣ ተመሳሳይ የመፍትሄ አቅጣጫዎችን የሰጠንበት አጋጣሚ ነው ያለው።